ሰላም ጤና ይስጥልኝ። የተከበራችሁ እና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ በሰውነታችን ተአምር መፍጠር የሚችል በአንድ ብርጭቆ ውስጥ ከ100 በላይ ጥቅሞች ያቀፈ ድንቅ የተፈጥሮ ጁስ ይዤላችሁ መጥቻለሁ። ይህ ጁስ ዝም ብሎ መጠጥ አይደለም። ሰውነታችን ከመርዝ የሚያጸዳ፣ ሙሉ ቀን ከፍተኛ ጉልበት እንዲኖረን የሚያደርግ፣ ለቆዳችን ውበትና ለአንጀታችን ጤንነት ፍጹም መድኃኒት የሆነ የአምስቱ ኃያላን የቴምር፣ የግሪን አፕል፣ የቺያ ሲድ፣ የተልባ እና የሎሚ አስገራሚ ጥምረት። አንደኛ፣ የቴምር ወይም ዴትስ 20 ጥቅሞችን የተፈጥሮ ኃይል። አንደኛ፣ ፈጣን የኃይል እና የጉልበት ምንጭ ነው። ሁለተኛ፣ በፋይበር የበለጸጉ ስለሆኑ የሆድ ድርቀትን ይከላከላል። ሶስተኛ፣ የአንጀት ጤናን ያሻሽላል። አራተኛ፣ የደም ማነስን ይከላከላል። የደም ማነስን አኒሞኒያን ይከላከላል። አምስተኛ፣ ለአንጎል ብስለትና ለማስታወስ ችሎታ ጠቃሚ ነው። ስድስተኛ፣ በጸረ ኦክሲዳንት የበለጸጉ በመሆኑ ሴሎች ከጉዳት ይጠብቃል። ሰባተኛ፣ የልብን ጤንነት ይጠብቃል። ስምንተኛ፣ የደም ግፊት ለማስተካከል ይረዳል። ዘጠነኛ፣ የነርቭ ስርዓት ያጠናክራል። ለአጥንት ጥንካሬ ማግኒዚየምና ማንጋኒዝ ስላለው የተፈጥሮ ስኳር ስላለው ነጭ ስኳር ይተካል። ከበሽታ የመከላከል አቅም ኢሙኒቲ ይጨምራል። 13ኛ፣ የቆዳ የመለጠጥ ባህሪ ይጠብቃል። ለፀጉር ጥንካሬና እድገት ይረዳል። በሰውነት ውስጥ እብጠትን ይቀንሳል። ለአይን ጤንነት በቪታሚን ኤ ይዘቱ ከባድ የአካል ብቃት እንቅስቃሴ ለሚያደርጉ ሰዎች ማገገሚያ ነው። የጉበት ጤንነት ይደግፋል። በሰውነት ውስጥ አሲድና አልካላይን ያመጣጥናል። የጥርስ መበስበስን ይከላከላል ፍሎራይድ ስላለው። ሁለተኛ፣ የግሪን አፕል 20 ጥቅሞች። የጤናና የውበት ሚስጥር። የሰውነት ክብደት ለመቀነስ ይረዳል። ሁለተኛ፣ ሜታቦሊዝም የምግብ መፈጨት ፍጥነት ያፋጥናል። ሶስተኛ፣ የደም ስኳር መጠንን ያስተካክላል። አራተኛ፣ መጥፎ ኮሌስትሮልን ይቀንሳል። አምስተኛ፣ የልብ ህመምን ተጋላጭነትን ይቀንሳል። የአስምና የሳምባ በሽታዎችን ለመከላከል ይረዳል። የአንጀት ካንሰርን ተጋላጭነት ይቀንሳል። ለቆዳ ጥራት እና ለፊት ማራኪ ቪታሚን ሲ አለው። የፊት መጨማደድና የእርጅና ምልክትን ይከላከላል። እንዲሁም የደም ዝውውርን ያሻሽላል። ድድን ያጠናክራል። ምራቅ እንዲመነጭ በማድረግ የአፍን ጠረን ያጠራል። በጉበት ውስጥ ያሉ መርዛማ ነገሮች ያጸዳል። የአልዛይመር የመርሳት በሽታ ይከላከላል። የአይን እይታ ያሻሽላል። እንዲሁም በውስጡ ያለው ውሃ ሰውነት እንዳይደርቅ ያደርጋል። እንዲሁም አጥንትና መገጣጠሚያዎችን ይጠብቃል።
ያጠፋል። በሰውነታችን ውስጥ ያሉ አላስፈላጊ የስብ ክምችቶችን ይሰብራል። የሰውነት የበሽታ መከላከልን ሌሎች ሴሎችን ያንቀሳቅሳል። የሆድ እብጠትንና ጋዝን ያስወግዳል። እንዲሁም የሐሞት ከረጢት ጠጠር እንዳይፈጠር ያደርጋል። ሶስተኛው የቺያ ሲድ 20 ጥቅሞች። አንደኛው የቺያ ሲድ ጥቅም እጅግ ከፍተኛ የኦሜጋ 3 ፋቲ አሲድ ምንጭ ነው። ሁለተኛ ከፍተኛ የፕሮቲን ይዘት አለው። ለጡንቻ ጥንካሬ ረጅም ሰዓት የመርካት ስሜት በመስጠት ክብደት ለመቀነስ ይረዳል። የደም ስኳር ይቆጣጠራል። ለአጥንት ጤንነት ከወተት በላይ ካልሲየም አለው። ስር እየሰደደ የሰውነት እብጠትን ይዋጋል። የልብ ምትን ያስተካክላል። ለቆዳ ማብራት እና ለፀጉር እድገት ቪታሚን ኢ አለው። በሌሎች ውስጥ የውሃና የኤሌክትሮላይት መጠንን ያመጣጥናል። ከምግብ በኋላ የሚመጣን የድካም ስሜትን ያስወግዳል። የጨጓራ ግድግዳም ይጠብቃል። እንዲሁም በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን ይመግባል። 13ኛ የደም ግፊት ይቀንሳል። ለነፍሰ ጡር እና ለሚያጠቡ እናቶች ንጥረ ነገሮች ከፍተኛ ስለሆነ የሰውነት የጽናት አቅም ይጨምራል። የእንቅልፍ ጥራትን ያሻሽላል። ትሪፕቶፋን ስላለው ስሜትን ሙድ የማስተካከል አቅም አለው። በሰውነት ውስጥ ያሉ ብረታ ብረቶች ጠርጎ ያወጣል። ጥርስ ያጠነክራል። የደም ስሮችን እንዳይደፈኑ እና የመለጠጥ አቅማቸው እንዲጨምር ያደርጋል። ቺያ ሲድ እነዚህ ሁሉ ነገሮችን ጥቅም ይዞ ተቀምጧል ማለት ነው። አራተኛው የተልባ 20 ጥቅሞች። የአንጀትና የሆርሞን መድኃኒት። የሊግናንስ ንጉስ ነው። የካንሰር ተጋላጭነትን ይቀንሳል። የሴቶችን የሆርሞን መዛባትን ያስተካክላል። የወር አበባ ዑደት እንዲስተካከል ይረዳል። ብዙ ጊዜ የወር አበባ የተዛባባቸው ሴቶች እንዲስተካከል ይህንን ቢወስዱ እንዲስተካከል ይረዳቸዋል። አራተኛ የማረጥ ምልክቶች ይቀንሳል። አምስተኛ መጥፎ ኮሌስትሮል በከፍተኛ ደረጃ ያወርዳል። ስድስተኛ የአንጀት መቆጣጠር ያስታግሳል። እንዲሁም የሆድ ድርቀትን ፍጹም ያጠፋል። ለልብ ጤንነት እጅግ በጣም አስፈላጊ ነው። የደም ግፊትን በተፈጥሯዊ መንገድ ይቀንሳል። የሰውነት ክብደትን ለመቆጣጠር ይረዳል። የቆዳ መድረቅ ያስወግዳል። ቆዳን ያለሰልሳል። የፀጉር መሰባበርን ይከላከላል። የዕለት ተዕለት የፋይበር ፍላጎት ሙሉ በሙሉ ይሞላል። በደም ውስጥ ያለን የኢንሱሊን መጠን ያስተካክላል። የኩላሊት ጤንነትን ይደግፋል። በሰውነት ውስጥ ያለውን አላስፈላጊ ፈሳሽ ያስወግዳል። የሰውነት የመከላከል አቅምም ያነቃቃል። ለአእምሮ ጤና እና ለጭንቀት መከላከል ጠቃሚ ነው። የደም መርጋትን
ይከላከላል። ሴሎችንም ከእርጅና ይከላከላል። አስደናቂው የተልባ ጥቅሞች ሳይጠቀሙበት እንዳያልፎት። 5ኛው የሎሚ 20 ጥቅሞች። የመርዛማ ነገሮች ጠራጊ ሎሚው እጅግ ከፍተኛ የቫይታሚን ሲ ምንጭ ነው። የጉበት ሥራ ያግዛል። መርዛማ ነገሮችን ያጸዳል። እንዲሁም የምግብ መፈጨትን ያፋጥናል። የጨጓራ አሲድን ያግዛል። የቆዳ ጥራትን ይጨምራል። ጥቁር ነጠብጣቦችን ያጠፋል። የኩላሊት ጠጠርን እንዳይፈጠር ይከላከላል። ሲትሪክ አሲድ አለው። የሰውነት ክብደት ለመቀነስ ትልቅ ድርሻ አለው። በሰውነት ውስጥ የአልካላይን መጠን ይጨምራል። ካንሰር በአልካላይን ውስጥ አይኖርም። የአፍን ጠረን ያጠራል። የብረት ማዕድ አይረን ከሌሎች ምግቦች ላይ በቀላሉ እንዲመጠጥ ያደርጋል። የጉሮሮን ህመምንና ሳልን ያስታግሳል። የደም ግፊት ለመቆጣጠር ይረዳል። የደም ስሮችን ያጸዳል፣ ያጠራልም። የሰውነት ድካም ያስወግዳል። መንፈስን ያድሳል። የሽንት መፈጠርን በመጨመር ቆሻሻዎችን ያስወግዳል። በሰውነት ውስጥ ያሉ ጎጂ ባክቴሪያዎችን ይገድላል። የድድ መድማትን ይከላከላል። እንዲሁም የሙቀት መመጠንን ያስተካክላል። ትኩሳት በሚኖርበት ጊዜ የቆዳ መሸብሸብን ይከላከላል። የምግብ ፍላጎት ያስተካክላል። ከመጠን በላይ መብላትን ይከላከላል። ከመጠን በላይ መብላት አላስፈላጊ ውፍረትን እንዲያመጣ ያደርጋል። ስለዚህ ሎሚን በመጠቀም ይህንን እንተግብረን ይህንን ነገር እናስተካክላለን ማለት ነው። ጤናችንን በቤታችን ለአጠቃላይ የልብና የደም ስር ጤንነትን ወሳኝ ነው። 2 የሚያስፈልጉን ግብአቶችና ቅድመ ዝግጅት። ይህ ተአምረኛው ጁስ ለማዘጋጀት የሚያስፈልጉ ነገሮች ጣዕም ቀላልና በጣም አስፈላጊ ናቸው። 1ኛ ግሪን አፕል አረንጓዴ ፖም መካከለኛ በትናንሽ ቆራርጠን እናስተካክለዋለን። ቴምር ከ3 እስከ 5 ፍሬ ፍሬውን ከውስጡ አውጥተን እናዘጋጃለን። ቺያ ሲድ 1 የሾርባ ማንኪያ፣ 1 የተልባ ፍሬ፣ 1 የተልባ ፍሬ፣ 1 የሾርባ ማንኪያ የተቆላ እና የተፈጨ ሎሚ ግማሽ ጭማቂው ብቻ። እንዲሁም ከፈለጋችሁ ልጣችሁ ከትፋችሁ መጨመር ትችላላችሁ። ንጹህ ውሃ 1 ተለቅ ያለ ብርጭቆ ወይም በበረዶ እንደ ፍላጎታችሁ። እዚህ ጋር 1 ትልቅ ምስጢር ልንገራችሁ። ከማዘጋጀታችን በፊት ቺያ ሲዱ ለ10 ወይም ለ15 ደቂቃ በትንሽ ውሃ ዘፍዝፈን ማቆየት አለብን። ይህ የሚሆነው ጄል መሰል ባህሪ ኖሮት ጥቅሙ በሰውነታችን በቀላሉ እንዲመጠጥ ነው። ተልባ ደግሞ በድፍኑ ከመፈጨት ይልቅ ጥቂት አቁላልተን ብንፈጨው በውስጡ ያሉትን ጠቃሚ ኦሜጋ 3
አንደኛ፣ መጀመሪያ ንጹህ የጁስ መፍጫ ወይም ብሌንደር እናዘጋጃለን። ውስጡ በትናንሽ የተቆራረጠው የከተፍነውን ግሪን አፕል እንጨምራለን። ከዛ በመቀጠል የተፈጥሮ ማጣፈጫውና የብረት ማዕድ ምንጭ የሆነው ቴምር ፍሬውን አውጥተን እንጨምራለን። ሶስተኛ፣ አስቀድሞ በውሃ ዘፍዝፈነው የነበረውን የሰባ እና ያበጠው ቺያ ሲድ እንዲሁም የተቆላውና የተፈጨውን ተልባ እና አንድ ላይ እንጨምራለን። አራተኛ፣ በመጨረሻም ግማሽ ሎሚ በመጭመቅ ጭማቂውን እንጨምርበታለን። ሎሚው በቴምር ውስጥ ያለው ብረት ለሰውነታችን በቀላሉ እንዲዋሃድ ያደርገዋል። አምስተኛ፣ አንድ ብርጭቆ ቀዝቃዛ ንጹህ ውሃ ወይም በረዶ ጨምረን ሁሉንም ግብአቶች ሙሉ በሙሉ እስኪዋሃድ ድረስ እንፈጨዋለን። የፈጨነውን ጁስ ባዘጋጀነው ውብ ብርጭቆ ውስጥ ጨምረን እንጠጣለን። አጠቃቀሙና ምርጥ ሰዓት። ይህ ጁስ መቼ ብንጠቀም ይመረጣል? ለዚህ ትልቅ ጥቅሙ ለማግኘት ጠዋት በባዶ ሆድ መጠጣት ፍጹም ተመራጭ ነው። ጠዋት ስንጠጣው ሰውነታችን መርዛማ ነገሮችን አውጥቶ እንዲጥል፣ አንጀታችን እንዲናፈስ እና ቀኑን ሙሉ ንቁና ባለ ከፍተኛ ጉልበት እንድንሆን ያደርጋል። አምስተኛና ማጠቃለያ፣ የዛሬው መረጃችን አዘገጃጀታችን ይህ ይመስል ነበር። ይህ ጁስ በቤታችን አዘጋጅታችሁ በመጠጣት በሰውነታችሁ ላይ የምታዩትን ለውጥ በኮሜንት መስጫ ላይ አካፍሉኝ ፕሌዝ። ቪዲዮውን ከተመቻችሁ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዳችሁ ሼር በማድረግ እንዲጠቀሙ ያድርጉ። በሚቀጥለው ቪዲዮ ይበልጥ በሚያስተምርና በሚጠቅም ሌላ ይዘት እስክንገናኝ ድረስ ጤናችሁ ጠብቆ ደስታችሁን ተባስቶ በሰላም ቆዩልኝ። ኢትዮጵያ ሕዝቦቿ በሰላም በፍቅር ይኖራሉ። ይህ ቪዲዮ በቅደም ተከተል ተከታትላችሁ ይህንን ቪዲዮ በስነ ስርዓቱ አይታችሁ በየቤታችሁ ባለው ነገር እንድትጠቀሙ እመክራችኋለሁ። ይህንን ጤናችሁ በቤታችሁ፣ ጤናችን በቤታችን፣ ብዙ ገንዘብ ሳናወጣ ዶክተር ጋር ሳንሄድ ንቅት ባለ ህይወት ንቅት ባማለ የሰመረ ቀን እንዲኖረን የሰመረ ህይወት እንዲኖረን በጤናችን በደስታ እንድንኖር ይህንን እንድናደርግ እላለሁ። ጤናችን በቤታችን